መግደል አለብህ፣ መገደል አለባቸው። ካልገደልክ አይሆንም። ሰላም ውድ የቻናሌ ተከታዮች እንኳን ወደ ቻናሌ በሰላም መጣችሁ። ባለፈው እንግዲህ በፓርት 1 እና በፓርት 2 በተለያዩ ዘመናት እስካሁን አሁን እያየነው እንዳለ ማለት ነው። ለምንድን ነው እነዚህ አክራሪ የእስልምና እምነት ተከታዮች ወይም ዋህቢያ ተብለው የሚጠሩ ለምንድን ነው በክርስቲያኖች ላይ ግድያ ቃጠሎና ስደት የሚፈጽሙት? ለምንድን ነው? ለምን ይመስላችኋል? ይህንን ጥያቄ ማወቁ በጣም ተገቢ ነውና ዛሬ የምናየው ይህንን ነው። በሁለተኛ ደረጃ የምናነሳው እንግዲህ ብዙ ወንድሞቻችን በአካባቢያችን ያሉ ሙስሊም ወንድሞቻችን እንግዲህ አንድ የሚያነሱት ነገር አለ በሚዲያዎቻቸው። ሁሌም እስልምና ማለት ሰላም ነው፣ እስልምና የሚሰብከው ሰላምን ነው እያሉ እንግዲህ ይነግሩናል። እስልምና ማለት ሰላም እንደሆነ አድርገው ይነግሩናል። ይህስ እውነት ነው? እስልምና ሰላም ነው የሚለው ደግሞ አንዳንድ ማስረጃዎችን በማየት እናያለን ማለት ነው። የእውነት ሰላም ነው? ሰላም ይሰብካል ወይ? አንድ የሰው ልጅ በፈጣሪው የተሰጠው ነፃነት የፈለገው እምነትን አምኖ የፈለገው እንዲያመልክ የፈለገው እምነት እንዲከተል ነፃነት ይሰጣል ወይ? እነሱ ውጭ ያለውን በነፃነት እንዲኖር ሰላም በሰላም እንዲኖር ይፈቅዳል ወይ የሚለውን አንዳንድ መረጃዎችን በማጣቀስ እንግዲህ የምናይ ይሆናል። ከክርስትና አንጻር የትኛው ነው ሰላም ያለው? ሰላም የሚሰብከው ክርስትና ነው ወይስ እስልምና ነው የሚለውን ከዚህ አንጻር እያየነው እንሄዳለን። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩት። ሌሎች እንዲደርሱ ደግሞ ሼር ማድረጋችሁን አትርሱ። በመጀመሪያ የምናየው እንግዲህ ሁላችንም ጥያቄ የሚፈጥርብን ይመስለኛል። ለምንድን ነው የሚገድሉ የሚለው ጥያቄ ሁላችን ማወቁ በጣም አስፈላጊ ነው ብዬ አስባለሁ። ጠይቃችሁ ታውቃላችሁ ለራሳችሁ? ለምንድን ነው እነዚህ ሰዎች የሚገድሉ? ለፖለቲካ ነው ወይስ እምነታቸው መጽሐፋቸው እንደዛ ስለሚያዛቸው ነው የሚለው ጥያቄ ፈጥሮባችሁ እንደሚያውቅ እርግጠኛ ነኝ። ዛሬ የምናየው እንግዲህ ይህንን ነው ማለት ነው። ከነሱ እምነት ውጭ በተለይ እነዚህ የአክራሪ እስልምና ተከታዮች ከነሱ እምነት ውጭ ያለ ሰው እንዲገደል የሚያደርጋቸው ለፖለቲካም አይደለም ለሌላም አይደለም። መጽሐፋቸው መንፈሳዊ እምነታቸው እንደዛ ስለሚያዝ ነው የሚገድሉ። ከነሱ እምነት ውጭ ያለው በተለይም ክርስቲያኑም አይሁዳዊም ሌላ ፕሮቴስታንትም ካቶሊክም የሚገድሉት መጽሐፋቸው ራሱ መግደልን ስለሚያበረታታ ከነሱ ውጭ ያሉትን እንዲገድሉ ስለሚያዛቸው ነው። ይህም ብለው እንግዲህ ከራሴ ሀሳብ አንቅቼ ሳይሆን ከመጽሐፋቸው አንዳንድ እያነሳን እናያለን ማለት ነው። በሱራ አልተውባህ ምዕራፍ 9 ከቁጥር 5 እንግዲህ እንደዚህ ይላል፣ የተከበሩ ቀኖች ባለቁ ጊዜ አጋሪዎቹን ባገኛቸዋቸው ስፍራ ያዟቸው፣ ክበቧቸው፣ ግደሏቸውም። እስከ መቼ ነው እንደዚህ የሚገደሉት? ሶላትን እስኪሰግዱ ምጽዋትን እስኪሰጡ ድረስ ይላል። አጋሪዎቻቸውን እዚህ ላይ እንግዲህ አጋሪዎቻቸውን እያለ የሚጠራቸው ለማለት ነው ከነሱ እምነት ውጭ ያለው አይሁዳዊም ክርስቲያንም አጠቃላይ ከነሱ እምነት ውጭ ያለ ሰው ነው አጋሪዎችም እያለ በሄዱበት ባሉበት ስፍራ እንዲያዙ እንዲከበሩ እና እንዲገደሉ የሚያዘው ማለት ነው። ስለዚህ ይህንን መጽሐፋቸው ስለሚያዛቸው ነው በሌላ እምነት በተለይ በክርስቲያኖች ላይ ግድያን የሚፈጽሙት። አሁን እያየነው በአርሲ በተለያዩ የኢትዮጵያ አካባቢዎች በተለያዩ የዓለም ማህበረሰብ እንግዲህ ይህንን የሚፈጽሙት ይህንን የቁርአን ክፍል ይህንን የአላህ ቃል ነው ብሎ የፈጣሪ ቃል ነው ብሎ የሚያምኑት መጽሐፍ እንዲገደሉ ከነሱ እምነት ውጭ ያለው እንዲገደሉ ስለሚያበረታታ ዘወትርም ይገድሉናል ማለት ነው። ነገር ግን ሶላትን ቢሰግዱ ምጽዋትን ዘካንም ለአላህ ቢሰጡ ልቀቋቸው ይላል። ስለዚህ ዘካ ካልሰጠ ካልሰገድ በአላህ ካላመንክ ባለህበት ስፍራ ትያዛለህ፣ ትከበባለህ፣ ትገደላለህ ማለት ነው። ይሄ ብቻ አይደለም። በዚህ በሱረቱ አልአሚዳ ብለው የሚጠሩት በምዕራፍ 5 እንደዚህ ይላል፣ እናንተ ያመናችሁ ሆይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣
ማንና ማን? አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ይላል። ከእናንተ ወገን እነዚህ ሰዎች እነማን? የአይሁድ እምነት ተከታይና የክርስትና ወገን ማለት ከነዚህ ከአይሁድና ከክርስትና የእምነት ተከታዮች ረዳት አድርጎ የሚይዝ ሰው እርሱ ከእነርሱ ወገን ነው፣ አላህ አመፀኞቹን አይመራም ወይም አይወድምና ይላል። ስለዚህ መጽሐፋቸውን የሚያዛቸው ረዳት አድርጎ መያዝ አይችሉም። ከእነሱ እምነት ውጭ ያለውን ማንኛውም ሰው ረዳት እንኳን አድርጎ መያዝ አይችሉም። ወዳጅ አድርጎ መያዝ አይችሉም። ይህ የሚላቸው እንግዲህ የራሳቸው ቁርአን ነው ማለት ነው። ስለዚህ ይህንን ለማስፈጸም ነው የሚገድሉን የሚያሳድዱን ማለት ነው። ይሄ ብቻ አይደለም። በሌላም በሱረቱ አኒሳ የሚባል የቁርአናቸው ክፍል እንግዲህ እንደዚህ ይላል፣ በአላህ ሃይማኖት እስኪሰደዱ ድረስ ከነዚህ ወዳጆችን አትያዙ። ከማን ነው ወዳጆች አትያዙ እያለ ያሉ? ከአይሁዶችና ከክርስቲያኖች። ከእምነት ቢያፈገፍጉም ከእምነት ቢወጡም ከማን እምነት ነው? ከእስልምና እምነት ማለት ነው። ከዛ ቢያፈገፍጉ አናምን እንዲሉ ያዟቸው፣ ክበቧቸው፣ ግደሏቸው። ከነዚህም ወዳጆች አድርጋችሁ አትያዙ፣ ወዳጆች አድርጋችሁ አትያዙ ይላል። ስለዚህ ለዛ ነው የሚገሉን፣ የሚከቡን፣ የሚያቃጥሉን፣ የሚያሳድዱን የራሳቸው መጽሐፍ እንግዲህ ከነሱ እምነት ያሉ ከአላህ በቀር ሌላ የሚያመልኩ ሰዎች እንዲገደሉ ስለሚያዛቸው ነው። ሌላ ይቀርና ወዳጅ አድርገው ራሱ መያዝ አይችሉ። ወዳጅ አድርገው መያዝ እንደማይችሉ ይህንን የቁርአናቸው ክፍል ይከለክላቸዋል ማለት ነው። ታዲያ እስልምና ሰላም ነው የሚሉን ምኑ ላይ ነው ሰላም? የሰው ልጅ የፈለገውን በፈጣሪው የተሰጠው ነፃነት አለ። ያንን ነፃነት ተጠቅሞ እንግዲህ የፈለገውን ያዋጣኛል ያለውን እምነት እንዲከተል የፈጣሪ ፈቃድ ነው። ክርስቲያኖች እንደዛ ነው ምናምን። ታዲያ የሰው ልጅ ነፃነት የት አለ? በእስልምና ላይ። ታዲያ ሰላሙ የት ላይ ነው ያለው? ከነሱ ውጭ ያለው ሰው እንዲገደል እያዘዙ ሰላም ማለት አለ? እስልምና ሰላም ነው ማለት አለ? እነዚህን የግድያ አንቀጾች እስከተቀበልክ ድረስ እስልምና ሰላም ነው ማለት አይቻልም። ሰላም ነው ማለት አይቻልም። እስኪ በክርስትና ደግሞ በክርስትና ያለው ነፃነት በክርስትና ያለው ሰላም ደግሞ እስኪ እንየውና ይህንን ድምፅ የሚሰማችሁ ሁላችሁም ፍረዱ። የት ላይ ነው ነፃነት ያለው? የትኛው ላይ ነው ሰላም ያለው? የትኛው ነው ሰላም የሚሰብከው? ወደ መጽሐፍ ቅዱሳችን ስንመለስ እንግዲህ በዚህ በኦሪት ዘዳግም ምዕራፍ 30 ቁጥር 19 እንዲህ ይላል፣ የሰው ልጅ ሙሉ ነፃነት እንዳለው የፈለገው እንዲያመልክ የፈለገው እንዲያምን ነፃነት እንዳለው የሚጠቅስ የእግዚአብሔር ቃል ነው ማለት ነው። ቃሉም እንዲህ ይላል፣ በፊታቸውም ሕይወትና ሞትን መርገምና በረከትን አኖሬአለሁ ይላል እግዚአብሔር። እንግዲህ አንተና ዘመዶችህ በሕይወት ትኖር ዘንድ ሕይወትን ምረጡ ብሎ እንግዲህ እኛ ሕይወትን ከተሰጡን እንግዲህ ሞትና ሕይወት በረከትና መርገም የፈለገነውን እንድንመርጥ ይነግረናል እንጂ የግዴታ በኃይል ነፃነታችን ነፍጎ ይህንን ብቻ ብሎ አያስቀምጥም ማለት ነው። ስለዚህ ሙሉ ነፃነት አለን። አንድ የሰው ልጅ ሕይወትና ሞት አለ፣ መርገምና በረከት አለ። ከነዚህም የፈለገውን እንዲመርጥ አምላካችን እግዚአብሔር እንግዲህ በዚህ መጽሐፍ ላይ ሙሉ ነፃነት ሰጥቶናል ማለት ነው። ይሄ ብቻ አይደለም። በመጽሐፈ ኢያሱ ምዕራፍ 24 ከቁጥር 5 እንደዚህ ይላል፣ እግዚአብሔር አምላክን ማምለክ ክፉ መስሎ ቢታያችሁ ይላል፣ አባቶቻችሁን በወንዝ ማዶ ያመለኳቸውን አማልክት ማምለክ ብትወዱ የምታመልኩትን አምላክ ዛሬ ምረጡ እያለ እኛ ፈልገን እኛ መርጠን እኛ እውነተኛ ነው ብለን ያሰብነውን እንድንመርጥ ሙሉ ነፃነት ተሰጥቶናል። የምታመልኩትን መቼ ምረጡ? ዛሬ ምረጡ። የመምረጥ የምንፈልገው የማምለክ ግዴታ ነፃነት ተሰጥቶናል። ስለዚህ እውነተኛ ነፃነት ያለው የት ላይ ነው? ኢያሱ ደግሞ ዝቅ ብሎ ምን ይላል? እኔና ቤቴ ግን እግዚአብሔርን እናመልካለን አለ። እኔና ቤቴ ግን እግዚአብሔርን እናመልካለን።
ስለዚህ እናንተ እግዚአብሔር ማምለክ ትክክል አይደለም ካላችሁ አባቶቻችሁን በወንዝ ማዶ ያመለኳቸውን አማልክ እነዚያ ጣዖታትን እንኳን መምረጥ ትችላላችሁ አለ። እኔ ግን እግዚአብሔር ነው የማመልከው፣ እኔና ቤቴ ግን እግዚአብሔርን አመልካለን ብሎ ሙሉ ነፃነት የሰው ልጅ የፈለገውን የማምለክ የመከተል ነፃነት እንደሰጠው ይሄን መጽሐፍ ቅዱስ ያስተምረናል፣ ይነግረናል። ይሄ ብቻ አይደለም። በዚህ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 2 እንግዲህ የእግዚአብሔር መንጋ የእግዚአብሔርን ተከታዮች ምዕመናን የሚኖሩ አባቶች እነዚያ የሚኖሯቸውን ምዕመናን በኃይል ሳይሆን በውድ በፈቃድ እንዲመሯቸው በፍቃድ እንዲመሯቸው በፍቃድ እንዲያዟቸው በአጽንኦት ይናገራል። በኃይል እንዳያደርጉ በአጽንኦት ይናገራል። ቃሉም እንዲህ ይላል፣ እንደናንተ ያለው የእግዚአብሔር መንጋ ጠብቁ፣ ነገር ግን እንደ እግዚአብሔር ፈቃድ በውድ እንጂ በኃይል አይደለም። በውድ በፈቃድ እንጂ በኃይል አይደለም። በኃይል እምነቱን የምታስቀይረው በኃይል የምታዘው ነገር የለም በክርስትና ውስጥ። በፈቃዱ በውድ ነው የምንመራው፣ ነው የምናመልከው። እንደ እስልምና በኃይል በመግደል በማስፈራራት ከዛ እምነት ሊወጣ ካለ ሰውም በመግደል ምናምን አይደለም። በውድ በፈቃድ እንጂ በኃይል አይደለም እያለ ሙሉ ነፃነታችን ሙሉ ሰላም እንዳለን ሙሉ ነፃነት እንዳለን ይሄንን የመጽሐፍ ቅዱስ ክፍል ይነግረናል ማለት ነው። ይሄ ብቻ አይደለም፣ በጣም ብዙ ነው። በመጽሐፍ ቅዱስ ክፍል ስለ ሰላም ስለ ነፃነት በብዙ ሰፍሯል፣ በብዙ ተጽፏል። ለማስረጃ ያህል እነዚህ እያነሳን እንጂ በጣም ብዙ ነው። በዚህ በሮሜ ምዕራፍ 12 ከቁጥር 17 እንዲህ ይላል፣ ማንም ስለ ክፉ ፈንታ በክፉ እንዳይመልስ በሰው ሁሉ መልካም የሆነውን አስቡ፣ ቢቻላችሁስ ከሰው ሁሉ ጋራ በሰላም ኑሩ። ከማን ጋር? ከሚመስሏችሁ ክርስቲያኖች ጋር አለ። ከሰው ሁሉ ጋራ በሰላም ኑሩ። ስለዚህ እኛ ክርስቲያኖች በሰላም እንድኖር የታዘዝን ከክርስቲያኖች እኛን ከሚመስሉ ክርስቲያኖች ብቻ ሳይሆን ከአጠቃላይ የሰው ልጅ ከተባለ ፍጡር ጋር በሰላም እንድኖር መጽሐፍ ቅዱስ ይነግራል። ስለዚህ ሰላም ያለው የት ነው? ከእስልምና ውጪ ካላህ በስተቀር ሌላ የሚያመልክ ግደሉ እያለ እዚህ ጋር ደግሞ ከሰው ልጅ ጋር ከሁሉም ከሰው ልጅ ጋር በሰላም ኖሩ። ስለዚህ እውነተኛ ሰላም ያለው ሌላም እንጨምራለን። በዚህ በዕብራውያን ምዕራፍ 12 ቁጥር 14 ላይ እንዲህ ይላል፣ ከሰው ሁሉ ጋር ሰላምን ተከተሉ ይላል። ከማን ጋር? ከክርስቲያኖች ጋር ነው። ከሰው ሁሉ ጋር ሰላምን ተከታተሉ፣ ሰላምን ተከተሉ፣ ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል ፈጣሪውን ሊያይ የሚችል የለምና። ያለ ሰላም ያለ ፍቅር ፈጣሪውን ጌታውን ሊያይ የሚችል የለም። ስለዚህ እኛ በሰላም ከሰው ልጅ ጋር በሰላም የምንኖረው ከሰው ልጅ ጋር በፍቅር የምንኖረው ያለ ፍቅር ያለ ሰላም አምላካችን ማየት ስለማንችል ነው። አምላካችን ማየት ስለማንችል ከሰው ልጅ ጋር በሰላም እንኖራለን፣ በፍቅር እንኖራለን። እየገደልን እንኳን በሰላም እንኖራለን። የቁርአኑ ግን ምን አለ? ከነዚህ ከአይሁዶችና ከክርስቲያኖች ጋር ወዳጅን አትያዙ፣ ረዳት እንኳን አታድርጓቸው ብሎ እንግዲህ የሰው ልጅን ነፃነት የሰው ልጅን ሰላም ሲያውክ መግደልን ሲያበረታታ እናያለን። ታዲያ የትኛው ነው ሰላም ያለው? እስልምና ሰላም ነው ማለት ይቻላል? ሰላም ያለው እንግዲህ ያያችሁት ነው። ነፃነት ያለው የት ነው የሚለው ያያችሁት ነው። እንግዲህ በቀጣይ ደግሞ በፓርት 3 ላይ ምን እናድርግ የሚለውን አሁን እየመጡ ካሉ የቤተክርስቲያንና የህዝበ ክርስቲያኑ ፈተናዎች ምን እናድርግ የሚለውን በፓርት 3 እናያለን ማለት ነው። እስከዛ ሰላም ቆዩ። ለሌሎች እንዲደርስም ሼር ማድረጋችሁን አትርሱ።